ውድ የኢትዮ ኢስላሚክ ስቶሪ ቤተሰቦች እንዲሁም ገና ላልተቀላቀላችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባለፈው የጀመርነውን ክፍል እንቀጥላለን። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። ወደ ትምህርታችን እንቀጥል። የአደም ዘሮችም ከአንተ ሌላ ጌታ እንደሌለ እንመሰክራለን፣ ከአንተ ሌላ አምላክ እንደሌለም እንመሰክራለን ብለው ቃል ኪዳን ገቡ። አሁን ደግሞ ወደ ኢብሊስ ልመልሳችሁ። ቀድሞ ከመላእክት ሁሉ ቀድሞ ለአደም ስጁድ ያደረገው ኢስራፊል ነው ብያችሁ ነበር። ኢስራፊልን ተከትለው ሁሉም መልእክተኞች ስጁድ አድርገው ነበረ። ግን አቶ ኢብሊስ ሁሉም ስጁድ ሲወርዱ እሱ ዘና ብሎ ቆሞ ነበር። አላህም ኢብሊስ ሆይ በሁለት እጆቼ በኃይሌ ለፈጠርኩት ከመስገድ ምን ከለከለ? አሁን ኮራህን? ወይስ ፊቱኑ ከትዕቢተኞች ነበርክ ብሎ ሲለው ኢብሊስም እኔ ከእርሱ በላጭ ነኝ፣ ከእሳት ፈጠርከኝ፣ አደምን ደግሞ ከጭቃ ፈጠርከው አለ። አላህም ከጀነት ውጣ፣ አንተ የተባረርክ ነህና እርግማኔም እስከ ፍርዱ ቀን ድረስ በአንተ ላይ ይሁን አለው። ኢብሊስም ጌታዬ ሆይ እስከሚቀሰቀሱበት የቂያማ ቀን ድረስ አቆየኝ አለው። አላህም ጥያቄውን ተቀብሎት እስከ ቂያማ ቀን ድረስ ሊያቆየው ቃል ገባለት። ከዚያም ኢብሊስ በአሸናፊነት ይሁንብኝ፣ የአደምን ልጆች ከእነሱ ምርጥ የሆኑትን ባሮችህን ብቻ ሲቀሩ በመላ አሳስታቸዋለሁ ሲል ዛተ። አላህም አንተንና ከአደም ልጆች የተከተሉህን ሁሉ ጀሃነምን እንደምሞላት ቃል ገባልሃለሁ አለ። ከዚያም አላህ ኢብሊስን ከጀነት አውጥቶ አደምን ጀነት አስቀመጠው። አደምም የማያውቀው ቦታ ላይ አንድ አጫዋች በሌለበት ቁጭ ብሎ የድብርት ስሜት ተሰማው። ከዚያም ጋደም ባለበት ድንገት እንቅልፍ ሸለባ አደረገው። ልክ ከእንቅልፉ ሲነቃ ራስጌው ላይ አንዲት ሴት ተመለከተ። ከእርሷም ፍቅርና እዝነት ይነበብባታል። አደም ከመተኛቴ በፊት አልነበርሽም አላት። ሐዋም አዎ አለች። አደምም በተኛሁበት ነው የመጣሽው ነው ማለት ነው አላት። አዎ አለችው። አደምም ከየት ነው የመጣሽው ሲላት ሐዋም ከአንተ ውስጥ ነው የመጣሁት፣ አንተ በተኛህበት ነው አላህ ካንተ የፈጠረኝ አለችው። አደምም ለምንድን ነው አላህ የፈጠረች ሲላት ሐዋም አንተ እኔ ላይ ልትረጋ አለችው። አደምም አላህን አመሰገንና ብቸኝነት ተሰምቶኝ ነበር አላት። ከዛም መላእክት መጡና ስሟ ማን ነው አሉት። አደምም ሐዋ አላቸው። መላእክትም ለምንድነው ሐዋ ተብላ የተሰየመችው ብለው ሲጠይቁት አደምም እሷ ከእኔ ነው የተፈጠረችው፣ እኔ ደግሞ ሕያው ነኝ፣ ለዛ ነው ሐዋ ያልኳት ብሎ መለሰላቸው። ከዚያም አደም እና ሐዋ በጀነት ውስጥ ሳሉ አላህ አደምን እንዲህ አለው፣ አንተ አደም ጀነት ውስጥ ለአንተ ሁሉም ነገር ሐላል ነው፣ ይህችን ቅጠል ለአንተም ለሚስትህም ሐራም አድርጊያታለሁና እንዳትቀርቧት አላቸው። ከዚያም ሁለቱም በጀነት እየተዝናኑ ሳለ ኢብሊስ መጣና አጠገባቸው ማልቀስ ጀመረ። ምን ሆነሃል ብለው ጠየቁት። እንዲህ አላቸው፣ እንዲህ ስትዝናኑ በጣም ታምራላችሁ፣ ግን በጣም እኔ የማሳዝነኝ ይህ ደስታችሁ ዘለቄታ አይኖረውም። ግን ይህ ደስታችሁ ዘለቄታ እንዲኖረው የምትፈልጉ ከሆነ ይህችን ቅጠል ብሏት፣ ምክንያቱም አላህ ጌታችሁም መላእኮች እንዳትሆኑ ወይም ከዘላለማዊ ነዋሪዋን እንዳትሆኑ እንጂ አልከለከላችሁም ብሎ በመወስወስ አሳሳታቸው። አደምም በስህተት የቀመሳትን ቅጠል መብላት ሲጀምር ልቡን እያመመው መጣ። ፍርሃትና አለመረጋጋት ነገሰበት። ዞር ብሎ ሚስቱን ሲያይ እርቃኗን ነች። ራሱንም ሲመለከት እርቃኑን መሆኑን ታወቀው። ከዛም ቅጠል በመበጠስ ሀፍረተ ገላቸውን መሸፈን ጀመሩ። በፈጸሙት ኃጢአትም ተጸጽተው እንዲህ በማለት አላህን ይማጸኑ ጀመር። ጌታችን ሆይ ነፍሳችንን በደልን፣ አንተ ለእኛ ባትምር ባታዝንም በርግጥ ከከሳሪዎች እንሆናለን አሉ። አላህም ወደ ምድር እንዲወርዱ ትእዛዙን አስተላለፈ። እንዲህም አላቸው፣ ከፊላችሁ ለከፊላችሁ ጠላት ስትሆኑ ውረዱ፣
ለእናንተም በምድር ላይ እስከ ተወሰነ ጊዜ ድረስ መርጊያና መጣቀም ያላችሁ አላቸው። በእርሷም በምድር ላይ ትኖራላችሁ፣ በእርሷም ላይ ትሞታላችሁ፣ ከእርሷም ውስጥ ትወጣላችሁ። አሁን አደምና ሐዋ ጉዞ ወደ ምድር። አላህም ሁለቱም ወደ ምድር ሲያወርዳቸው አደም ትካዜ ተቆጣጠረው፣ እጅጉን ሐሳብ ገባው። ሐዋ ደግሞ ማልቀስ የሌት ተቀን ተግባሯ ሆነ። ከዚያም አላህ ለሁለቱም ምድር እኮ ለእናንተ የመጣችሁበት ምንጫችሁ ናት። ከአፈር ነው የተፈጠራችሁት፣ ወደ አፈር ነው የምትመለሱት፣ ከአፈርም ነው የምትቀሰቀሱት እያለ አጽናናቸው። ከዚያም አደምና ሐዋ መሬት ላይ ቁጭ ብለው ሳለ ጅብሪል ዓለይሂ ሰላም 7 የስንዴ ዘለላዎችን ይዞለት መጣ። እያንዳንዱ ፍሬ 70,000 ዘለላ ያበቅል ነበር። አደምም ለጅብሪል ምን ላድርገው አለው። ጅብሪልም መሬት ላይ ዝራው አለው። አደምም ዘራውና ጅብሪል እያሳየው አጨደ። ከዚያም ፈጨው፣ ከዚያም አቦካው፣ ከዚያም ጋገረውና ሲቀዘቅዝ ከባለቤቱ ጋር በመብላት የህይወትን ውጣ ውረድ ይለማመዱ ጀመር። ሁለቱም የሚለብሱት ነገር አልነበራቸውም። በግ አረደና ቆዳውን ለራሱም ለሷም ሰርቶ አለበሳት። እንዲህ እያሉ የህይወትን ውጣ ውረድ ለመዱት። ልጆችም መውለድ ጀመሩ። ሐዋ ሁሌ የምትወላቸው መንታ ነበር። አንድ ወንድ አንድ ሴት እያደረገች ነበር የምትወልደው። ልጆቻቸውን ሲያገቡ በአንድ ላይ የተወለዱትን አያጋቡም ነበር። አንድ ላይ የተወለዱትን ሴቷም በሌላ ጊዜ የተወለደው ወንድ ስታገባ ወንዱም እንደዛ ነው። እናም አንድ ጊዜ ሀቢልና ቃቢል የተባሉ የአደም ልጆች ሁለቱም መንታ እህቶች አሏቸውና ሀቢል የቃቢልን እህት አብራው የተወለደችውን ማግባት ፈልጎ ሲጠይቀው ቆንጆ ስለነበረች ቃቢል ለሱ ፈልጓት ለሀቢል ከለከለው። አደምም ቃቢል እህቱን ሀቢልን እንዲድርለት ሲጠየቅ ፍቃደኛ አልሆናለ። ከዚያም አደምም ሁለቱም ልጆቹን ቁርባን እንዲያቀርቡ እንዲያዘጋጁ አዘዛቸውና አደም ለሐጅ ጉዞ ሊያደርግ ተዘጋጀ። ሐጅ በኢብራሂም ጊዜ የተጀመረ እንዳይመስላችሁ፣ ድሮም ትታወቃለች ቦታዋ። ከዚያም አደም ልጆቹን የሚያስጠብቀው አካል የለምና ሰማያት ልጆቹን እንዲጠብቁ አደራ ሲል እምቢ አሉ። ምድርም ስትጠየቅ እምቢ አለች። ተራሮችም ሲለምን ኃላፊነት መውሰድ ሁሉም ፈሩ። ግን ልጁ ቃቢል እኔ ወስዳለሁ ብሎ የአደምን ልጆች ኃላፊነት ቃቢል ተሸከመ። አደምም ጉዞውን ቀጠለ። አደምም ከሄደ በኋላ ልጁ ሀቢልና ቃቢል ልጅቷን ለማግባት ለአላህ ቁርባን አቀረቡ። ሀቢል እረኛ ነገር ስለነበረ ጥሩ የሚያምር ለአይን የሚማርክ ሙክት አቀረበ። ቃቢልም ደግሞ ገበሬና ግን ተራ ውዳቄ እህል ነበር ያቀረበው። የሁለቱም ቁርባኖች አንድ ቦታ ሳሉ ከሰማይ እሳት ወረደችና የሀቢልን ቁርባን በላች። ቁርባኑ ተቀባይነት አግኝቷል ማለት ነው። የቃቢልን ግን ተወች፣ አላህ አልተቀበለውም ማለት ነው። ያን ጊዜ ቃቢል እህት የምታገባ እንደሆን እገድልሃለሁ ብሎ አስፈራራው። ሀቢልም አላህ የሚቀበለው ከጥንቅቆች እሱን ከሚፈሩት ነው አለ። ያን ጊዜ ቃቢልም ወንድሙን ሀቢልን በያዘው ብረት ጭንቅላቱን መቶ ጣለው። ስላገዳደሉ የዑለሞች ልዩነት አለ፣ እሱን መዘርዘር አልፈልግም። ቃቢል ወንድሙን ከገደለው በኋላ ሬሳውን ምን እንደሚያደርገው ጠፍቶበት 1 ዓመት ሙሉ በጀርባው ተሸክሞ ዞሯል ይባላል። በዚህ ሁኔታ ላይ ሳለ አንድ ቀን የወንድሙን ሬሳ እንዴት እንደሚሸሽግ ያሳየው ዘንድ አላህ መሬትን የሚጭር ቁራ ላከለት። ቃቢልም ወይኔ የወንድሜን ሬሳ ሽሽግ ዘንድ እንደዚህ ቁራ ቢጤ መሆን አቃተኝ አለ። ቃቢልም ወንድሙን ሀቢልን ከቀበረው በኋላ በመግደሉ በጣም ተጸጸተ። አደምም የልጁን ሞት ሲሰማ በጣም በከፍተኛ ሁኔታ አዘነ። የቃቢልም ቅጣቱ ከዱንያ ጀመረ። ሁለቱም ታፋዎቹ ተጣበቁ። ፀሐይም ወደ ዞረችበት ሁሉ አላህ የቃቢልን አይን እንድታፈጥ አደረገ፣ መቀጣጫው ይሆን ዘንድ ማለት ነው። አደምና ሐዋ በልጃቸው ሀቢል ሐዘን በጣሙኑ ስለተጎዱ አላህ ሺስ የሚባል መልካም ልጅ ሰጥቶ ሐዘናቸውን አስደሳቸው። ሺስ ማለት የአላህ ስጦታ ማለት ነው።
እንደዛ ብለው ሊሰይሙት የቻሉበትም ሀቢል ከሞተ በኋላ አላህ እሱን በምትኩ ስለሰጣቸው ነበር። በሰው ልጅ ታሪክ አላህ ሱብሓነሁ ወተዓላ 104 መለኮታዊ መጽሐፍቶችን ወደ ተለያዩ መልእክተኞች አውርዷል። ከዛም ውስጥ 50ው ለሺስ ነበር የተወረደው። ለመጀመሪያ ጊዜ በጥበብ የተናገረው ሺስ ነው። ለመጀመሪያ ጊዜ በወርቅና በአልማዝ ንግድ የጀመረው ሺስ ነው። ለመጀመሪያ ጊዜ በሚዛን መገበያየት የጀመረው ሺስ ነበር። ለመጀመሪያ ጊዜ ከምድር ማዕድናት ማውጣት ያስተማረው ሺስ ነበር። በነገራችን ላይ የሰው ልጆች ሁሉ የዘር ሐረግ የሚነሳው ከሺስ ነው። ምክንያቱም የሁሉም የአደም ልጆች ተበትነው ቀሩ እንጂ አልተዋለዱም ነበር። በዚህ ሁኔታ ላይ ሳሉ አንድ ቀን መለከል መውት ቀጠሮውን ጠብቆ አደምን ነፍሱን ለማውጣት ሲመጣ አደም አልሰማህም ገና 40 ዓመት ይቀረኛል ብሎ ተሟገተ። መለከል መውትም በእርግጥ ዕድሜህ 1000 ነበር፣ ያኔ ከዳውድ ከእኔ 40 ቀንሳችሁ 100 ሙሉለት ብለህ ነበር አለው። አደምም ምንም አውቀው ነገር የለም የምንም እንደ አላልኩም ብሎ ድርቅ አለ። ያን ጊዜ አላህም ምስካሪ ወረቀቱን እና መስካሪ ያደረጋቸው መላእክትን እንደ ማስረጃ ቀረበበት። አደምም አመነ። ነገር ግን አላህ የቀራችውን 40 ዓመት በእዝነቱ እንዲኖር ፈቀደለት። ይሁን እንጂ የማይደርስ የለምና 40 ዓመቷም ተጠናቀቀችና አሁን አደም ሞት አፋፍ ላይ ደረሰ። ያን ጊዜ አደምም ምክራዊ ኑዛዜውን ለልጁ ሺስ ይናዘዝ ጀመር። የቀንና የሌሊት ክፍለ ጊዜ አስተማረው። በሁለት ክፍለ ጊዜ ውስጥም የሚደረጉ አምልኮዎችን በዝርዝር አስተማረው። ቀኑ ጁሙዓ ነው። አደም በጣም ታሟል። ልጆቹ የሚያደርጉት ጠፍቷቸዋል። በዚህ መሃል አደም ለልጆቹ የጀነት ፍራፍሬ እንዲያመጡለት አዘዛቸው። እነሱም የጀነት ፍራፍሬ የት እንደሆነ ምን አይነት እንደሆነ የሚያውቁት ነገር የለም። ብቻ ሰብሰብ ብለው ፍለጋ ወጡ። በፍለጋ ላይ ሳሉ መላእክቱም ሰብሰብ ብለው ከፈን፣ የሬሳ ሽቶ፣ መቆፈሪያ፣ አካፋ ምናምን ይዘው ሲያልፉ ተገጣጠሙ። ከዚያም መላእክቶችም ለአደም ልጆች ወዴት እየሄዳችሁ ነው አሏቸው። ልጆቹም አባታችን ታሟል፣ የጀነት ፍራፍሬ ስላሰኘው ልንፈልግለት እየሄድን ነው አሏቸው። መላእክቶችም አባታችሁ ሙቷል፣ ኑ ተመለሱ ብሏቸው ይዘዋቸው ተመለሱ። ለአደም መሞት በአጽናፈ ዓለሙ ያሉ ፍጥረታት ሁሉ ያለቀሱ ነበር፣ ምድርና ሰማያት ሳይቀር። መላእክትም የአደምን የቀብር ስነ ስርዓት ለመፈጸም ሲመጡ እናታችን ሐዋ አለቀሰች። አትውሰዱብኝም እያለች እየየ ትል ጀመር። ከዚያም መላእክት የአደምን አስከሬን ወሰዱትና አጥበው ከፍነው ሽቶ ቀብተው ባዘጋጁለት ቀብር ውስጥ ህንድ ላይ በሚገኘው ተራራ ላይ ቀበሩ። ልጆቹ እያዩ አስገብተው አፈር መለሱበት። ከዚያም መላእክትም እናንተ የአደም ልጆች ሆይ ከአሁን በኋላ ሙታኖቻችሁን የምትቀብሩበት ስነ ስርዓት ነው ብለዋቸው ሄዱ። አደምም ከሞተ በኋላ ሐዋ ከ1 ዓመት በኋላ ባለቤቷን ተከተለች። ከዚያ በኋላ ዱንያ መስመሯን ይዛ የአደምን ልጆች ችግር ማስተማራት ጀመረች። አደምምና ሐዋ ከሞቱ በኋላ የአደምን ልጆች ኃላፊነት ሙሉ በሙሉ ሺስ ላይ ወደቀ። ሺስ በጥሩ ሁኔታ የአደምን ልጆች ካስተዳደረ በኋላ የሱም የሞት ጽዋ መቅመሻ ጊዜ ስለደረሰ ለልጁ አኑሽ ኑዛዜውን ተናዞ ነፍሱን ለፈጣሪው አስረከበ። የሺስ ልጅ አኑሽም በጥሩ ሁኔታ ኃላፊነቱን ከተወጣ በኋላ የሱም ከዱንያ መሰናበቻ ጊዜ ደረሰና እሱም ለልጁ ቀይኑን ኃላፊነቱን አስረክቦ ከዱንያ ተሰናበተ። አሁን የአደም ልጆች በጣም እየተበራከቱ መጥተዋል። ቀይኑንም ከባዱን ኃላፊነት ተሸክሞ ከቆየ በኋላ ለልጁ መህላዩል መሪነቱን አስረክቦ አያቶቹን የቀመሱትን ጽዋ ቀመሰ። አሁን ተራው የመህላዩል ነው። መህላዩል በጣም ጀግና ነበር። ወንዳ ወንድነት ይታይበታል። ለመጀመሪያ ጊዜ ዛፍ የቆረጠ እሱ ነበር። ትላልቅ ሕንፃዎችን ከእንጨት በመገንባት ምርጥ ከተማ መስርቷል። የባቢሎን ከተማ እና
አቅሳን የቆረቆረውም መህላዩል ነው። በነገራችን ላይ መህላዩል ከአመፀኛ የጅን ነጋዴዎች ጋር ከፍተኛ ጦርነት በመክፈት እልህ አስጨራሽ ፊልሚያ ካደረገ በኋላ ከምድር አባሯቸው ወደ ባህር ዳርቻና ወደ ተለያዩ ደሴቶች በታትኗቸዋል። በጣም የሚያምር ዘውድ ነበረው። ንግግሩም ማራኪ ነበር። ንግስናውም ከ40 ዓመታት ያህል ከከረመ በኋላ ነፍሱን ለፈጣሪው አስረከበ። መህላዩል ከሞተ በኋላ ልጁ የርድ የአባቱን ዙፋን ያዘ። እሱም ለተወሰነ ጊዜ አስተዳደረና ቦታውን ለልጁ ሁኑንህ ኢድሪስ ዓለይሂ ሰላም አስረክቦ የሙታን መንደር ተቀላቀለ። ተፈጸመ። እስካሁን ድረስ ከተከታተላችሁኝ ቪዲዮ ተመችቷችኋል ማለት ነው። ላይክ እና ሰብስክራይብ በማድረግ አበረታቱኝ። ኢንሻአላህ ቀጣይ በሚያምር ቪዲዮዎች ይዤ ቀርባለሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።